ስልካችሁን ከፍታችሁ ምናልባት አንድ መልእክት ብቻ አይቼ እወጣለሁ ብላችሁ ነገር ግን ሳታውቁት ሰዓታት አልፈው አይናችሁ እስኪዝል ጣታችሁ እስኪደክም ድረስ ስክሪኑ ላይ ስትክለፈለፉ ራሳችሁን አግኝታችሁ ታውቃላችሁ? የራሳችሁን ውድ ህይወት፣ የራሳችሁን እቅድ ወደ ጎን ትታችሁ ፈጽሞ የማታውቋቸውን ሰዎች የተስተካከለና ያማረ የሚመስል ህይወት ስትመለከቱ በውስጣችሁ እኔስ መቼ ነው እዚህ ደረጃ የምደርሰው? ለምንድን ነው የኔ ህይወት እንደነሱ ያላማረው? የሚል ከባድ የጸጸት የንጽጽርና የባዶነት ስሜት ተሰምታችሁ ያውቃል? ዛሬ ጊዜ ወስደን በጥልቀት የምንወያየው ስለማያባራው ስልክን ስክሮል ስለማድረግ እና የዲጂታል ዓለም ጫጫታ እንዴት ቀስ በቀስ አናስተውለው ውስጣዊ አቅማችንን የመስራት ፍላጎታችንንና ያለንን ትልቅ ተነሳሽነት እያማሸና እየገደለ እንዳለ ነው። ይህ ቪዲዮ እስከ መጨረሻው በጥሞና ስትከታተሉ ይህ አደገኛ ወጥመድ በምን መልኩ ስነ ልቦናችሁን ውስጥ እንደተተከለ ብቻ ሳይሆን እንዴት አድርጋችሁ ሰብራችሁን መውጣት እንደምትችሉ የጠፋባችሁን ትኩረት እንዴት እንደምትመልሱና ህልማችሁን እውን ወደሚያደርገው ጎዳና እንዴት እንደምትመለሱ በግልጽ ታያላችሁ። ህይወታችሁን ከስር መሰረት ለመለወጥና እውነተኛ ማንነታችሁን ለማግኘት ዝግጁ ከሆናችሁ አብራችሁን ቆዩ። ወደ ዋናው ጉዳያችን ስንገባ አንድ እውነትን አብረን እንመርምር። ማህበራዊ ሚዲያ ላይ ስክሪናችንን ወደ ላይና ወደ ታች ስክሮል ስናደርግ ዝም ብለን ትርፍ ጊዜያችንን ብቻ እያጠፋን አይደለም። ከዛም በላይ የሆነ እጅግ ውድ የሆነ የህይወታችንን ክቡር ነገር እያጣን ነው። በየቀኑና በየሰዓቱ በሺዎች የሚቆጠሩ መረጃዎች፣ አጫጭር ቪዲዮዎች፣ የሰዎች ፎቶዎች፣ የሐሜት ወሬዎችና ዜናዎች ያለማቋረጥ ወደ አእምሯችን ይፈሳሉ። ይህ በራሱ ዲጂታል ጫጫታ ይባላል። ይህ ጫጫታ አእምሯችንን ያደነዝዘዋል። የማሰብ፣ የማቀድ፣ የመፍጠርና ለረጅም ሰዓት በአንድ ነገር ላይ የማተኮር አቅማችንን ይቀንሰዋል። ብዙዎቻችን ከምናስበው ግብና አሁን ካለንበት እውነታ መካከል ያለው ሰፊ ርቀት ሲታየን ልባችን በከባድ ሐዘን ይሞላል። ጓደኞች እኮ ትልቅ ደረጃ ደረሱ፣ ቤት ሰሩ፣ መኪና ገዙ፣ ትዳር መሰረቱ፣ እኔ ግን ገና የትም አልደረስኩም፣ ምንም አልጀመርኩም የሚል የውስጣችን ጩኸት እረፍት ይነሳናል። ይህ የሽንፈት የብቸኝነትና የጭንቀት ስሜት ሲበረታብን ከራሳችን ጋር ተቀምጠን መፍትሄ መፈለግ ማቀድና መስራት ሲገባን እኛ ግን ከዛ ህመምና እውነታ ለመሸሽ ብለን ተመልሰን ወደ ስልካችንና የስክሪን ዓለም ውስጥ እንሰምጣለን። ማህበራዊ ሚዲያ የህመማችንና የጭንቀታችን ማስታገሻ መድኃኒት ይመስለናል። ነገር ግን በእውነቱ ህመማችንን የሚያባብሰው ጊዜያችንን የሚሰርቀንና ህልማችንን የሚያጨልመው ዋናው መርዝ ስልካችን ነው። በየቀኑ የምናየው እያንዳንዱ አዲስ አጭር ቪዲዮ ወይም ፖስት አእምሯችን ውስጥ ዶፓሚን የተባለውን የደስታ ሆርሞን በቅጽበት እንዲመነጭ ያደርጋል። ነገር ግን መረዳት ያለብን ይህ ደስታ ሐሰተኛ፣ ርካሽና እጅግ አጭር መሆኑን ነው። ምንም አይነት እውነተኛና ጠቃሚ ስራ ሳንሰራ አእምሯችን እንደሰራንና እንዳሸነፍን እንዲሰማው እናደርገዋለን። በዚህም የሐሰት ደስታ መደጋገም የተነሳ ለረጅም ጊዜ ለፍቶ ታግሶና ተደክሞ የሚገኘውን ትክክለኛውን ስኬትና የገንዘብ ነፃነት መፈለግ እናቆማለን። ጥረትን፣ ትዕግስትንና ላብን የሚጠይቁ ትልልቅ ህልሞቻችንን ወደ ጎን ገፍተን በየሰከንዱ ያለ ልፋት በምናገኘው የዲጂታል ዓለም አጭር ደስታ ውስጥ እንጠመዳለን። ወዳጆቼ፣ የሰው ልጅ ተነሳሽነትና ትልቅ ደረጃ የመድረስ ጉጉት የሚጠፋው በአንድ ጀንበር በተፈጠረ ክስተት አይደለም። የሚጠፋው በየቀኑና በየሰዓቱ በማናስተውለው ነገር ግን አእምሯችንን በሚያዘናጋ በዚህ የሶሻል ሚዲያ ስክሮል የማድረግ ወጥመዱ ስንወድቅ ነው። እስኪ አሁን ቆም ብላችሁ በጥልቀት አስቡ። በውስጣችሁ ያለውን ድንቅ ችሎታ፣ ከፈጣሪ የተሰጣችሁ ልዩ ተሰጥኦና ተመልሶ የማይመጣውን ውድ ጊዜያችሁን በማያልቀው የዲጂታል ጫጫታ ውስጥ በገዛ እጃችሁ እየቀበራችሁት ነው። ሌሎችን ስታደንቁ፣ የሌሎችን ስኬት ስትከታተሉ፣ በሌሎች ውድቀት ስትስቁና የሌሎችን ህይወት ስትተቹ የራሳችሁን ታሪክ መጻፍ ረስታችኋል። ይህ አባዜ ደግሞ በውስጣችሁ ያለውን የአእምሮ ሰላም ሙሉ በሙሉ ይነጥቃል። ጥልቅ የሆነ የባዶነት ስሜት ያመጣል። እንዲሁም ከህልማችሁና ከተፈጠራችሁበት ዓላማ ጋር ያላችሁን መንፈሳዊ ትስስር ይቆርጠዋል። ይህ አሁን የሚሰማችሁ በቆምኩበት ቀረው የሚለው ስሜት የሚመጣው ምንም አይነት አቅም፣ ዕውቀት ወይም ችሎታ ስለሌላችሁ ሳይሆን ያላችሁን አቅምና ጉልበት ሙሉ በሙሉ በተሳሳተ ውጤት አልባ በሆነ ቦታ ላይ በየቀኑ እያፈሰሳችሁት ስለሆነ ነው። ይህንን እጅግ አሳሳቢ የሆነ እውነታ ከተረዳም በኋላ በውስጣችሁ
ታዲያ አሁን ምን ላድርግ? ህይወቴ በዚህ መልኩ መባከን የለበትም። ይህንን አደገኛ ወጥመድ እንዴት ልስበረው? የሚል ቁርጠኛ ጥያቄ እንደተፈጠረባችሁ እርግጠኛ ነኝ። ይህንን ጥያቄ መጠየቃችሁ በራሱ የለውጥ ጉዟችሁ መጀመሪያ ነው። መውደቃችንንና መሳሳታችንን ማመናችን ለመነሳታችን ትልቁ ምክንያት ነውና። በመሆኑም ህይወታችሁን መልሳችሁ ለመቆጣጠር፣ የባከነውን ጊዜ ለማካካስና የገደላችሁትን የመስራት ተነሳሽነት መልሳችሁ ለማነቃቃት ልታደርጓቸው የሚገቡ ግልጽ፣ ተግባራዊና ወሳኝ እርምጃዎች አሉ። ይህንን ተግባራዊ ለውጥ ለመጀመር በመጀመሪያ ስለ አንድ ትልቅ ነገር ማሰብ አለብን። በህይወታችን ውስጥ እጅግ ውድ ለምንላቸው ነገሮች ሁልጊዜ ትልቅ ጥበቃ እናደርጋለን። ለምሳሌ አብዛኞቻችን የዩቲዩብ ቻናላችንን፣ የባንክ መረጃዎቻችንን ወይም የኢሜል አካውንታችንን ከጠላፊዎች ለመጠበቅ ቱ-ስቴፕ ቬሪፊኬሽን የተባለውን የጥበቃ ስርዓት እንጠቀማለን። በተጨማሪም እንደ ኦቴንቲኬተር አፕ ያሉ ተጨማሪ የደህንነት መተግበሪያዎችን በመጫን ማንም ሰው ያለኛ ፈቃድ ወደ ግላዊ መረጃዎቻችን እንዳይገባ ጥብቅ የሆነ አጥር እንዘረጋለን። አካውንታችን እንዳይጠለፍ ይህንን ያህል እንጨነቃለን። ነገር ግን ከነዚህ የዲጂታል አካውንቶች በመቶ እጥፍ የሚበልጠውን ወደ ሀብት፣ ሰላምና ትልቅ ስኬት ሊያመጣልን የሚችለውን ውድ አእምሯችንና ጊዜያችንን ግን ያለምንም ጥበቃ፣ ያለምንም ቬሪፊኬሽን ለዲጂታል ጫጫታና ለስክሪን ሱሰኝነት ክፍት አድርገን ትተናቸዋል። አእምሯችን በየቀኑ ሲጠለፍ ዝም ብለን እናያለን። ስለዚህ የመጀመሪያውና ትልቁ ተግባራችን ለአእምሯችንና ለጊዜያችን ጠንካራ የሆነ የጥበቃ አጥር ማበጀት ነው። ይህንን የጥበቃ አጥር ለመገንባት መውሰድ ያለባችሁ የመጀመሪያው እርምጃ የጠዋት ጊዜያችሁን ከስክሪን ነፃ ማድረግና ማስመለስ ነው። አብዛኞቻችን ከእንቅልፋችን እንደነቃን አይናችንን በደንብ ሳንገልጽ ከአልጋችን እንኳን ሳንነሳ እጃችን የሚሄደው ወደ ስልካችን ነው። ያን የምናደርግበትን አጥፊ ልማድ ከዛሬ ከምትሰሙበት ሰዓት ጀምሮ ሙሉ ለሙሉ ማቆም አለባችሁ። ከእንቅልፋችሁ ስትነቁ የመጀመሪያዎቹን የ1 ሰዓት ጊዜያችሁን ለራሳችሁ ብቻ ስጡ። ስልካችሁን ዳታ ከማብራት ይልቅ ከመኝታችሁ ተነስታችሁ ጥቂት ደቂቃዎችን በጸጥታ አሳልፉ። ማመስገን ያለባችሁን ፈጣሪ በጸሎት አመስግኑ። የዕለቱን እቅዳችሁንና ማሳካት የምትፈልጉትን ግብ በወረቀት ላይ በግልጽ አስፍሩ፣ ወይም አእምሯችሁን የሚያነቃቃ አዲስ ዕውቀት የሚሰጥ መጽሐፍ አንብቡ። ይህንን ስታደርጉ ቀኑን ሙሉ አእምሯችሁ በማህበራዊ ሚዲያ ላይ ባሉ የሌሎች ሰዎች ጫጫታና ኑሮ ሳይሆን በራሳችሁ መሪነትና ዓላማ እንዲጓዝ ትልቅና ጠንካራ መሰረት እየጣላችሁለት ነው። የጠዋቱን ወርቃማ ጊዜያችሁን ካስመለሳችሁና አእምሯችሁን ካረጋጋችሁ በኋላ ቀጣዩና ዋነኛው ተግባር ቴክኖሎጂና ማህበራዊ ሚዲያን በዓላማ በእቅድ መጠቀምን መማር ነው። ስልካችሁን ስትከፍቱ ምን እንደፈለጋችሁና ምን ለማድረግ እንደገባችሁ አስቀድማችሁ ወቁ። ለስራ የሚሆን መረጃ መፈለግ ከሆነ ያንን መረጃ አግኝታችሁ ውጡ። ከሰዎች ጋር መገናኘት ወይም መልእክት መመለስ ከሆነም ያንን አድርጋችሁ አፕሊኬሽኑን ዝጉት። ያለምንም ዓላማ ዝም ብሎ አእምሮን አዘናግቶ ጣትን ወደ ላይና ወደ ታች ማንቀሳቀስ ትልቁ የዘመናችን የጊዜ የጉልበትና የህልም ሌባ መሆኑን በሚገባ አውቃችሁ ለራሳችሁ ጥብቅ የሆነ የሰዓት ገደብ አበጁ። በስልካችሁ ላይ ያሉትን አስፈላጊ ያልሆኑ ኖቲፊኬሽኖችን ሙሉ በሙሉ ማጥፋት አንዱና ትልቁ ስልት ነው። እናንተ ስትፈልጉና ጊዜው ሲኖራችሁ እንጂ ስልካችሁ ጮሆ ሲጠራችሁ አትሂዱ። ዲጂታል ዓለሙ የእናንተን ህይወት የሚያቀልላችሁ መሳሪያ እንጂ እናንተ የሱ ባሪያና የገቢ ምንጭ መሆን የለባችሁም። ይህንን ራስን የመቆጣጠርና ስሜትን የመግዛት ልምድ እያዳበራችሁ ስትሄዱ ህይወታችሁን ሙሉ ለሙሉ ወደሚቀይርና ትልቁን ውጤት ወደምታዩበት የተግባር ምዕራፍ ትሸጋገራላችሁ። እሱም በምትወዱት ዕውቀት ባላችሁና ህልማችሁ በሆነው ጉዳይ ላይ ጥልቅ የሆነ ትኩረት ማድረግ መጀመር ነው። የዲጂታል ጫጫታውን ከህይወታችሁ ስትቀንሱት በውስጣችሁ ከዚህ በፊት አስባችሁት የማታውቁት ትልቅ ነፃ ጊዜና የተሰበሰበ ጉልበት ይፈጠራል። ያንን አዲስ ጉልበት ከዓመታት በፊት አስባችሁት ነገር ግን ጊዜ አጥቼ ነው ብላችሁ ወደ ተዋችሁት የንግድ ስራ ሐሳብ፣ መማር ወደ ፈለጋችሁት አዲስ ሙያ ወይም ጀምራችሁት ከግማሽ መንገድ ላቋረጣችሁት ትልቁ ፕሮጀክት አዙሩት። እርግጥ ነው ይህንን ማድረግ መጀመሪያ ላይ በጣም ከባድ ሊሆን ይችላል። አእምሯችሁ ዓመታት የለመደውን ያንን አጭር የደስታ ስሜት፣ ያንን ፈጣን የዶፓሚን ፍሰት አጥብቆ ሊፈልገው ይችላል። ወደ ስልካችሁ እንድትመለሱም ሊገፋፋችሁ ይችላል። ነገር ግን
ትኩረታችሁን ሰብስባችሁ ስልካችሁን ራቅ ወዳለ ቦታ አስቀምጣችሁ ቢያንስ ለአንድ ሰዓት ያክል ያለምንም ረብሻ ስራችሁ ላይ ብቻ ስታተኩሩ አስገራሚ ለውጥ መፈጠር ይጀምራል። ቀስ በቀስ ያ የሞተው ተነሳሽነታችሁ እንደገና ሲያንቆጠቁጥ የፈጠራ አቅማችሁ በሚገርም ፍጥነት ሲጨምርና ወደ ስኬት ወደ ሀብት የሚያደርሳችሁን መንገድ ግልጽ ብርሃን ሲፈነጥቅ በገዛ አይናችሁ ታያላችሁ። ስክሪን ላይ የምታዩት የሰዎችን ህይወት ማድነቅ ትታችሁ የራሳችሁን የምታደንቁት ህይወት መገንባት ትጀምራላችሁ። ወዳጆቼ ህይወት እጅግ አጭር ናት። በዚች ምድር ላይ የተሰጠን ጊዜ የተገደበ ነው። ጊዜ ደግሞ አንዴ ካለፈ ምንም ያህል ብንጸጸት፣ ምንም ያህል ብናለቅስ ተመልሶ አይመጣም። በየቀኑ በስክሪን ፊት ምንም በማይጠቅሙንና ህይወታችንን በማይቀይሩ ነገሮች ላይ የምናጠፋቸው ሰዓታት ተደምረው ሳምንታትን፣ ወራትንና ውድ ዓመታትን ይፈጥራሉ። የራሳችንን ታላቅ ታሪክ መጻፍ፣ የራሳችንን ፊልም መስራት ስንችል በማህበራዊ ሚዲያ ላይ የሌሎችን ታሪክ በማንበብ የሌሎችን ፊልም በመመልከት ብቻ እድሜያችንን በከንቱ መጨረስ የለብንም። ያ አሁን ያላችሁበት የቁም እስር ስሜት ያላችሁበትን የጭንቀት የድህነትና ከሌሎች ወደ ኋላ የመቅረት ስሜት የመጨረሻ ጣፈንታችሁ አይደለም። የዲጂታል ጫጫታውን በማጥፋት ያንን ስክሪን በማራቅ ወደ ውስጣችሁ ተመልሳችሁ የራሳችሁን የውስጥ ድምጽ መስማት ስትጀምሩ ያጣችሁትን እረፍትና የአእምሮ ሰላም ይመለሳል። ወደ ስኬትና ወደምትፈልጉት የገንዘብ ነፃነት የምታደርጉት ጉዞ የጠራና የተስተካከለ ይሆናል። ህይወታችሁን የሚመራው መቆጣጠሪያ አሁንም ያለው በእጃችሁ ነው። ወደ ገደል መንዳትም ሆነ ወደ ስኬት ማምራት ምርጫው ሙሉ በሙሉ የራሳችሁ ነው። ይህ ቪዲዮ በውስጣችሁ ለረጅም ጊዜ የተኛውን ትልቅ አቅም እንደቀሰቀሰው አይናችሁን እንደከፈተውና ላሰባችሁ ትልቅ ለውጥ እንዳነሳሳችሁ አምናለሁ። ዛሬውኑ አሁኑኑ የማይለወጥ ውሳኔ አስተላልፉ። ዛሬውኑ ስልካችሁን አስቀምጣችሁ ትኩረታችሁን ሰብስባችሁ ለህልማችሁና ለራሳችሁ ህይወት ስትሉ አንድ ትልቅ እርምጃ ወደፊት ተራመዱ። ይህ በዛሬ ቻናላችን ያቀረብኩላችሁ ሐሳብ የህይወት ስንቅና ጠቃሚ ሆኖ ካገኛችሁት ይህንን ቪዲዮ ላይክ በማድረግ ሌሎች ወንድም እህቶቻችንም ይህንን ተደብቆ ያለ የዘመናችን ወጥመድ አውቀው ህይወታቸውንና ተነሳሽነታቸውን እንዲያድኑ የበኩላችሁን ትልቅ አስተዋጽኦ አድርጉ። እንዲሁም ከዛሬ ጀምሮ የትኛውን የዲጂታል ልምዳችሁን በተለይም የትኛውን ስክሮል የማድረግ ልማድ ለመቀየር እንደወሰናችሁ ከታች ባለው የኮሜንት መስጫ ላይ ጻፉልኝ። የሁላችሁን ሐሳብና ውሳኔ ማንበብ በጣም ያስደስተኛል። ቻናላችንን እስካሁን ሰብስክራይብ ካላረጋችሁ አሁኑኑ በማድረግ የዛሬ ቤተሰብ ይሁኑ። በቀጣይም ሌሎች ህይወትን ከስር መሰረቱ የሚቀይሩ ጥልቅ ተጨባጭና ጠቃሚ ሐሳቦችን ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ ለሰጣችሁኝ ውድ ጊዜ ሁሉ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ጤናና ይህንን አዲስ ውሳኔያችሁን ወደ ተግባር የምትቀይሩበትን ትልቅ ጥንካሬ ፈጣሪ እንዲሰጣችሁ ተመኘውላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ዛሬን ኑሩት።